አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን የሆሳዕና ዓመታዊ በዓል አደረሳችሁ አደረሰን። ሆሳዕና ማለት አሁን አድን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያች ሰንበት ያደረጋቸው ነገሮች እያንዳንዳቸው የየራሳቸው የሆነ ምክንያት ያላቸው ናቸው። ለምሳሌ አህያይቱና ውርንጫይቱ የሁለቱ ኪዳናት የሐዲስና የብሉይ ኪዳን ምሳሌ። አህያ የተመረጠችበት ምክንያቶች አምስት ምክንያቶች አሉ። አንደኛ ትንቢቱ ይፈጸም ዘንድ ነው። ነቢዩ ዘካርያስ አንቺ የጽዮን ልጅ እጅግ ደስ ይበልሽ፣ እነሆ ንጉሥሽ ጻድቅና ዳኝ የሆነው ትሑትም ሆኖ በአህያዋ በአህያይቱም ግልገል ውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ብሎ ትንቢት ተናግሮ ነበርና ዘካርያስ 9:9። ሁለተኛ ትሕትና ለማስተማር ነው። አህያ በብዙዎች ዘንድ የተናቀች እንስሳ ነች፣ በአህያ መቀመጥም ራስን ማዋረድ ነውና። ሦስተኛ እኔ የሰላም አምላክ ነኝ ሲል ነው። አህያ የሰላም ምሳሌ ነች። በጥንት ዘመን ነቢያት በአህያ ተቀምጠው የመጡ እንደሆነ መልካም የምስራች ትንቢት ሊናገሩ መሆኑ ይታወቃል። በፈረስ ተቀምጠው ከመጡ ደግሞ ስለ መቅሰፍት ወይም መዓት ትንቢት እንደሚናገሩ ይታወቅ ነበርና ነው። አራተኛ እኔ የቅርብ አምላክ ነኝ ሲል ነው። በአህያ ላይ የተቀመጠ ሰው ቢያሳድዱት አያመልጥምና ብትፈልጉኝ እኔ ቅርባችሁ ነኝ ታገኙኛላችሁ ሲል ነው። ኤርምያስ 23:3። አምስተኛ በትሑት ሰው ልቡና አድሬ እኖራለሁ ሲል ነው። አህያ ብዙ ጫንክብኝ ጎዳሃኝ ብላ ሳታማርር ራሷን ዝቅ አድርጋ አቅሟ በፈቀደ ሁሉ ባለቤቷን ታገለግላለችና እኔም ራሱን ዝቅ አድርጎ በሚገዛልኝ ትሑት ሰው ልብ አድሬ እኖራለሁ ሲል ነው። ሕፃናቱ የዘንባባ ዝንጣፊ ይዘው የዘመሩበት ምክንያቶች ዘንባባ በእስራኤል ባህል የሰላም የደስታ ምልክት ስለሆነ ነው። መጽሐፈ ነህምያ 8:14 ዘንባባ የሚዋጋ እሾህ አለውና የእግዚአብሔር ምሳሌ ነው፣ እግዚአብሔር ተዋጊ ነው ይላልና። ዘንባባ የመለኮት ምሳሌ ነው። ዘንባባ ቢደርቅ እንኳ በእሳት ይለበለባል እንጂ አይነድምና የመለኮትንም ምጥቀቱንና ጥልቀቱን የሰው ሕሊና ሊመረምረው አይችልም። ሕፃናቱ ማመስገናቸው አስቀድሞ ዳዊት በመዝሙሩ ከሕፃናትና ከሚጠቡ ለራስህ ምስጋና አዘጋጀህ ብሎ የተናገረው ትንቢት ይፈጸም ዘንድ ነው። መዝሙር 8:2 ፈታችሁ አምጡልኝ የማለቱ ምስጢር አንደኛ አባታችን አዳም ከዲያብሎስ እስራት የሚፈታበት ጊዜ መድረሱን ለማመልከት ሲሆን፣ ሁለተኛው ለደቀ መዛሙርቱ የማሰርና የመፍታት ሥልጣነ ክህነት መስጠቱን ለመናገር ነው። የማቴዎስ ወንጌል ምዕራፍ 16 ከቁጥር 18፣ ዮሐንስ 20:22